ቤት ሱፍ ላሰፋ ሄጄ ሱፍ ለሚሰፋልኝ ሰውዬ የ10,000 ብር ሱፍ ለማሰፋት 2,000 ብር ብሰጠው ሱፉን ይሰፋልኛል? ደስ አይለው፣ ግን ሊሞክር ይችላል። 50 ብር ቀብድ ብሰጠው ይሰፋልኛል? ለምን? 50 ብር ከሰጠሁት የተሻለ ሰፊ ካገኘው በዛው ብቀርስ 50 ብር አይደል ቀብዴ ይብላው ብዬ ሌላ ለማሰፋት ባስብስ። ግን የ10,000 ብር ሱፍ ለማሰፋት ሄዳችሁ ከኪሳችሁ 30,000 ብር አውጥታችሁ ለሰፊው ብትሰጡት ይሰፋል? ሱፉ እኮ 10,000 ብር ነው። ቀብድ ግን 30,000 ብትሰጡት አይሰፋ? ሌላ ማሽን ገዝቶ ነው እንጂ የሚሰፋው ደስ ብሎት ማለት ነው። ነገ ጠዋት አደርስልሃለሁ። ለምን መሰለህ? የሰጠኸው ቀብድ እንደማትቀር ይናገራል። ቀብድ አመጣጥን ስለሚወስነው እንደ ቀብድ መጠን ነው ታማኝ ሆኖ የሚሰፋል። ምን እያልኳችሁ መሰላችሁ? ኢየሱስ ይመጣል ስላችሁ በጣም እርግጠኛ የሚያደርገን ምን መሰላችሁ? የሄደ ቀን የሰጠን ቀብድ አለ። የሰጠን ቀብድ የኪስ ገንዘብ አይደለም፣ የአካውንት ገንዘብ አይደለም፣ የሆነ ስልጣን አይደለም። ኢየሱስ የሰጠኝ ቀብድ እንደሱ ክብር የጠገበ እንደሱ አምላክ የሆነ ከዘላለም አብሮት የነበረ ሕያው መንፈስ ተቀብላችኋል።